ወላሂ ጥቅሙን ልንገራችሁ። ያላገባችሁ ሊከፋችሁ ይችላል። እኔ እንዲከፋችሁ አይደለም። ትዳር ያላት ሴት ለመቆጣት እንኳን ትመቻለች። አንተ ተው እንጂ አሳርፋት ዘውጀትን አትሯሯጥም። ታይላታል። ተቆጫላት። አባታችሁ አይችላችሁ፣ እናቶቻችሁ አይችሏችሁ፣ አልፋችኋቸዋል። ፊደል እናንተ ትበልጣላችሁ፣ በቴክኖሎጂ እናንተ ትበልጣላችሁ፣ በገንዘብ ከእናንተ ነው የሚፈልጉት። ተቆጭ የላችሁም እኮ። አግቡ። ለማግባት ደግሞ አደበኛ ሁኑ። ልንገራችሁ፣ አደበኛ ሁኑ። ወንድ ሞኝ እንዳይመስልሽ፣ በአሁኑ ሰዓት ሞኝ እንዳይመስልሽ። ማንን ማግባት እንዳለበት በደንብ አድርጎ ያጠናል። ያ የሚቀርብሽ አካል ራሱ አያገባሽም፣ ያይሻል። እንዴት ናት ይላል። ልስልስ ብለሽ ከቀረብሽው እንዴ ለኔ ከለሰለሰች የወንድ ባህሪ ይሄ ነው። እንደዚህ ከለሰለሰችማ ለሌሎች በጣም ለስላሳ ናት ማለት ነው፣ ሶፍት ናት ማለት ነው የሚልሽ። አያገባሽ፣ ሞኝ እንዳትሆኝ። አንቺም ጋር አይኖርም። ይሄንን ያዥልኝ እንደው ሌላውን ባትቀበኝ ይሄ ይጠቅምሻል። ሞኝ እንዳትሆኝ። ያወራሽ ሁሉ አያገባሽ፣ የትዳር አጋርም አይሆንሽም። ውሸቱን ነው፣ ቀጣፊ ነው፣ ውሸታም ነው፣ ይፈልጋል። ሀታ ራሱ እንኳን ሌላ ቀርቶ ዱርዬ ቢሆን እንኳን አያገባሽም። የቤት ልጅ ነው የሚፈልገው። ቆጠብ ያለች እዛም የማትልከፈከፍ እዛም ያልተነጀሰች፣ ይሄን ነው የሚፈልገው። የሁሉም ወንድ ልጅ ባህሪ ይሄ ነው። አንቺ ደግሞ አትርከሽ፣ የተላጠ ሙዝ አትሁኝ። እዛም ጋር ወሬ፣ እዛም ጋር መግባባት፣ እዛም ጋር የሆነ ነገር ሁሉም ያቀሻል። ካወቀሽ በኋላ አንቺን ለትዳር እንዴት ይፈልጋል? ምን ነው ይቀጥላል እንዴ? አይፈልግም እንዴ? ብትመጪ ትደዋወያለሽ አዛኛው ጋዛ እንደዚህ አይነት እንዴት ይፈልጋል? እኔ እንደዚህ በጣም ከባድ ነው። እህቶች ይጠቅማችኋል። ሰተር በሉ፣ ዝም በሉ፣ እስኪ ቆጠብ በሉ፣ ሰብሰብ በሉ። የምታገቢ ከሆነ አንድ አካል ትኩረት ያለው እሱ ጋር ያለ ብቻ ይኑር። ከዛ ውጭ ያለ ሌሎች ወንዶች ጋር ያለሽን አላቃ ቆረጪ። በቃ የሚጠቅምሽ ነው። ቆርጥ አድርጊ። በቀስቀስ ማንም ጋር የሚያዝንልኝ ነው እንትና ኡስታዜ ነው አትበይ። በቃ ቆረጭ። ለምንድን ነው ኡስታዝሽ ቢሆን የምትጠይቂው ከሆነ ትጠይቂያለሽ። ከዛ ውጭ ባለ ነገር ላ ኡስታዝ ነው ወላ አቅሪ ነው የቁርአን አቅሪ፣ ኸጥ አቅሪ፣ ሐዲስ አቅሪ፣ አቂዳ አቅሪ የሚባል ነገር የለም። በቃ ኡስታዝ ለይሰ ዘውጀቲ ባልሽ አይደለም። ማንም ጋር ኢላቃ ከሌለሽና ራስሽን ከቆጠብሽ ዋጋሽ ይጨምራል፣ ቫልዩሽ ይጨምራል፣ ዋጋ ይኖርሻል። ልንገርሽ ኑሮ ላይ እኛ የተወሰነ ቆይተናል። እኛን ልምዱን ለእናንተ ማካፈል ያለብን። አትርከሽ። እኔ ምን አይነት ሴት ታገባለህ ብትይኝ አሁን በቂ ነጃለሁ። ባገባ እንደዚህ አይነት ሚዲያ ላይ ያሉ ሴቶች እና አጠገቡ አልደርስም። አጭሩ የምነግርሽ ማለት ነው። ምንም የማታውቅ አገር ቤት ያለች አምያ የሆነች አቅርቼ የምቀይራት አመጣለሁ ነው እንጂ የምለው ሚዲያ ላይ ያለች ሴት አላገባም። የሐቂቃ የምነግራችሁ ይሄ ነው። ሰለፍያ ስም አይደለም። እያየን እየተመለከትን ነው። ተቆጪ የሌላቸው ብዙዎች ናቸው። ቅራታቸው ጎበዝ ጥሩ ነው። ቁጥብ እህቶችም አሉ አውቃለሁ። ቁጥብ ማንም ጋር ማትለካከፍ ቁጥብ ያለቻለች ለትዳር የምትሆን በቃ አለቀ። ተበላሽተው የመጡት የተስተካከሉ አሉ። ተውት ያደረጉ ከዱርዬነት የመጡ የተስተካከሉ ትዳራቸው ላይ ታማኝ ሆኑ። በቃ አለቀ። ሲሪየስ ለምን የባሏን ሚስጥር አታወራ? የማንን ሚስጥር አታወራ? ታሪኳን ከጧት ጀምራ ያለ 8ኛ ክፍል 7ኛ ክፍል የማታወራው ነገር የለም። አንዳንዷ ደግሞ ቁጥብ ናት። አለቀ። ይህንን አሁን እኔ ያልኳችሁ ለትዳር ሞኝ እንዳትሆኝ ለትዳር አይደለም የሚቀርበው። አውርቶ ጊዜ አሳልፎ ኋላ ላይ ሌላ ነው የሚፈልገው። እንደዚህ አይነት እኮ ከተማሪ ከ9ኛ ከ12ኛ ክፍል ላይ የነበረን ብስባሽ አመለካከት እኮ ይዞ ነው የመጣው ሰው ጠምጥሞ ማለት ነው። ይህ
አይነት አለ። እንቆጠብ፣ ተቆጠቢ፣ ወሬኛ አትሁኝ። እዛም አታውሪ። እስኪ ሴት ሁኝ፣ ሴት በቃ ሴት ሁኝ። እምጠቅመሽ ነው የነገርኩሽ። እኔ እየተቸውሽ አይደለም፣ ግን ሴት ሁኝ። እኛ አግብተናል። ያላገባሽ ነው የምልሽ፣ ያላገባሽ ነው የምልሽ። እንዲህ እኔ አውቃለሁ፣ እኖራለሁ ባለቤቶቼ ጋር ምን እንደዚህ ሚዲያ ላይ ወጣው እንደዛ እዛ ወርደው እዛ ጋር ሄዳ እዛ ጋር ምን ብላ ላ ሐውለ ወላ ቁወተ ኢላ ቢላህ አይታወቅም። የለም እንደዛ አተካራ ውስጥ አይገቡም። እያየን በቃ ቁጥብ ናቸው፣ አለቀ ቁጥብ። እንዲህ ምን እንደው እንደዚህ አይነት ሚዲያ ላይ የምትወጡ እህቶች ምናልባት አሁን ቴሌግራም አለሽ፣ ሸሪዓሽን ታስተላልፊያለሽ፣ አለቀ በቃ። ከማንም ጋር